ሰላም እንዴት ናችሁ? ደህና ናችሁ ወይ? ፌኒ ነኝ። ፐርሚት ለማውጣት የሚያግዛችሁ እኔም የተጠቀምኩበት ሲዲኤል ፕሬፕ አፕ ነው። እዚህ ጋር ሲዲኤል ብላችሁ ሲዲኤል ከዛ ፕሬፕ ብላችሁ ጽፋላችሁ። ከዛ ከላይ አንደኛ ላይ አለ። ከዛ እዚህ ጋር ስትመጡ ሲዲኤል ፕሬፕ ብሎ ብሉ ከለር ነው አፑ። የተለያየ አለ እንደዚህ እንደምታዩት ሲዲኤል ቴስት፣ ሲዲኤል ፕሬፕ ቴስት 20 ምናምን ሳይሆን እቺ ብሉዋ ኦሬዲ ዳውንሎድ ስላደረኩኝ እኔ ኦፕን ነው የምለው። እናንተ ዳውንሎድ ነው የምታደርጉት። አያችሁ፣ ኦፕን ነው ማድረገው። እናንተ ግን ዳውንሎድ ታደርጋላችሁ አዲስ ስለሌላችሁ ማለት ነው። ከዛ ኦፕን። ከዛ እዚህ ጋር ከገባችሁ በኋላ ያለው ይሄ ነው። ቴክሳስ ላይ 4 ነው የምንፈተነው ፐርሚቱን ስናወጣ ማለት ነው የሲዲኤል። ከዛ እዚህ ጋር ጀነራል ናውሌጅ የሚል አለ። እሱን ስትነኩት የመጀመሪያ ጀነራል ናውሌጅ አለ። ከዛ እሱን ትነካላችሁ። ፕራክቲስ ሞድ አለ መጀመሪያ ማለት ነው። ፕራክቲስ ሞድ ብሎ 239 ጥያቄዎች ናቸው እነዚህ ያሉ። ይሄንን በደንብ ፕራክቲስ ታደርጋላችሁ ማለት ነው። ከዛ ይሄንን በደንብ እንትን ካላችሁ በኋላ ጊዜ ሰጣችሁ ትለማመዳላችሁ። ከዛ መጨረሻ ላይ መልሱን እንትን ይላል። እናንተ ምን ያህል እንዳገኛችሁ ታያላችሁ። ከዛ መልሶቹን እንትን እያላችሁ እየሸመደዳችሁ በደንብ በጭንቅላታችሁ ኖት እያያዛችሁ ትሄዳላችሁ። ከዛ በኋላ ኤግዛም ሞድ ደግሞ አለ እዚህ ጋር ማለት ነው። ኤግዛም ላይ ታደርጋላችሁ። እኔ ታይማችሁን ሴቭ ለማድረግ እኔ የተጠቀምኩት ይሄ ኤግዛሙን ነው እንትን ያልኩት። ቢካዝ ያኛ በጣም ብዙ ጥያቄ ስለሆነ እንትን አላልኩኝም እና እዚህ ጋር ኤግዛም ነው። ስንት ጥያቄ ነው? 60 ደቂቃ ለ50 ጥያቄ ነው። እዛም ያለው ሄዳችሁ ስትፈተኑ 50 ነው፣ 40 መመለስ አለባችሁ። ከዛ ስታርት ትላላችሁ ማለት ነው። እዚህ ጋር ኤግዛም ሞድ፣ ከዛ በኋላ ስታርት ኤግዛም። ከዛ 50 ጥያቄ ነው ያለው ማለት ነው። የተሰጣችሁ 1 ሰዓት ነው። በአንድ ሰዓት ውስጥ እንትን ትላላችሁ። ስትጨርሱ መጨረሻ ላይ እናንተ አሁን የመሰላችሁ ዩቲዩብ ላይም ጎግል ላይም እየገባችሁ እንትን ማለት ትችላላችሁ። ከዛ ብትሳሳቱ ራሱ መጨረሻ ላይ ያገኛችሁትና ያጣችሁትን መልሱን ያሳያል ማለት ነው። ስለሚያሳይ መልሱ ኤ ነበር፣ እናንተ ቢ ካላችሁ ይሄ መልሱ ብሎ በግሪን ያሳያል ማለት ነው። ስትሳሳቱ ደግሞ በቀይ እንትን ይላል። እንደዛ አድርጋችሁ ጨርሱ። በቃ እሱን ላይ ከ80% በላይ ካመጣችሁ ከዛ ሄዳችሁ አፖይንትመንት ይዙና እንደ ስቴቱ ይለያያል ሄዳችሁ መፈተን ትችላላችሁ ማለት ነው። ሁለተኛው ደግሞ ባክትሉና እዚህ ጀነራል እንዳለ ከዛ ኮምቢኔሽን የሚል አለ። እሱንም ኤግዛም ነው። ቢካዝ ፕራክቲስ ላይ ሆነ 65 ጥያቄ ምናምን ስለሆነ በጣም ብዙ ነው። ዋናው ግን ኤግዛም ላይ ታደርጉና ጊዜያችንም ሴቭ ለማድረግ 50 ጥያቄ ነው ያለው። ከዛ 1 ሰዓት ነው ለዚህም የተሰጠ። ግን እዛ ሄዳችሁ ስትፈተኑ አይ ቲንክ 25 ወይ 30 ጥያቄ ነው። ለዛ ይሄኛንም ኤግዛም ስታርትሉና ላይክ ዘ ሴም ነው ማለት ነው። እንደዚህ እንትን ብላችሁ መጨረሻ ላይ መልሱን ያሳያችኋል በግሪን። ስታጡ ደግሞ በቀይ ያደርጋል። ያንን በደንብ ኖት ይዛችሁ በደንብ በቃ በተደጋጋሚ እንትን ስትሉ ትሸመድዱና መልሱን ከ80 በላይ ካመጣችሁ ሄዳችሁ መፈተን ትችላላችሁ። ከዛ ኤር ብሬክ ነው። እዚህ ጋር ደግሞ ኤር ብሬክም ዘሴም ኤግዛም ሞድ። ከዛ ተመሳሳይ 50 ጥያቄ ነው። 1 ሰዓት ነው የተሰጣችሁ። በአንድ ሰዓት ውስጥ በደንብ እንትን ብላችሁ እንዳልኳ ይሄኛውንም 80 በላይ ካመጣችሁ ያለውን ነገር ያሳያችኋል። ሄዳችሁ መፈተን ነው። ይሄ ደግሞ ሀዝማት ፓሴንጀር ደብል ምናምን እነዚህ አድ የሚደረጉ ነው። ሲዲኤል ካወጣችሁ በኋላ አሁን ላይ ያስፈልጋችሁ ማለት ነው። ጀነራል ኮምቢኔሽን እና ኤር ብሬክ ነው። እነዚህ ሶስቱን ብቻ በደንብ ፕራክቲስ አድርጋችሁ ጊዜ ካላችሁ ፕራክቲስ ሞድ ላይ፣ ከሌላችሁ ደግሞ በደንብ ለመሸምደድና ለማወቅ ኤግዛም ሞድ ላይ አድርጌ ነው እኔ እንትን ብዬ ሄጄ እየተፈተንኩና አንዴ ብቻ ነው ኤር ብሬክ የወደኩት። ጀነራልና ኮምቢኔሽን አልወደኩኝም። እኛ ጋር ደግሞ ቴክሳስ ሪኳየር የሚብላለ 20 ጥያቄ ምናምን የቴክሳስ ነው። ሌላ ስቴት አላቅም ያለ አይመስለኝም። 3 ብቻ ነው። እንደዚህ አድርጋችሁ መውሰድ ትችላላችሁና ይሄን ይመስላል ሲዲኤል ፕሬፕ ማለት ይሄን ይመስላል። እንግዲህ አፑ ይሄ ነው። ይሄን ይመስላል ባጭሩ ለማስረዳት። ጥያቄ ካላችሁ መጠየቅ ትችላላችሁ። ባይ